ያጨበጨበላቸው የግብጽ ቤተክርስቲያን የቀድሞ ፓትርያርክ የአቡነ ሺኖዳ ቃል ነው። ኑ አብረን ስንዴ እናብቅል ይላል። የግብጽ ቤተክርስቲያን የቁልቁለት ጉዞ ጀምራ ነበር። የልጆቿም የምዕመናን ቁጥር መሳሳት በእጅጉ አይሎ ነበር። ከሚያምኑት ይልቅ የማያምኑት እየሰፉ የግብጽ ቤተክርስቲያን መደመጧ እየሳሳ ነበር። ግርማቸውም እየጠፋ አንቱ መባላቸውም እየቀረ ነበር። ያን ጊዜ አንድ ወጣት ልጅ በግብጽ ቤተክርስቲያን መካከል ተነሳ። እሱም ሊቀ ዲያቆናት ሀቢብ ጊዮርጊስ ይባላል። የግብጽ ቤተክርስቲያኑን ጉዞ የተመለከተው ይሄ ወጣት በአስደናቂ ሁኔታ እጅግ በፍጥነት የካህናት ማሰልጠኛዎችን ያስፋፋ፣ ኮሌጆችንም ያበዛ፣ በጣም ይገርማቸዋል። ግጥም እየገጠመ ዜማ እየደረሰ ለሚያዜሙ ወንድሞች እየሰጠ በፍጥነት የግብጽ ቤተክርስቲያንን ቀዳዳዎችና ሽንቁሮች መሙላት ጀመረ። ፓትርያርክ ሺኖዳ ስለዚህ አስደናቂ ወጣት እንዲህ ብለው ነበር። ሀቢብ ጊዮርጊስ ቤተክርስቲያን በሚጎድላት ነገር ሁሉ አንድም ቀን ነቀፌታን ሰንዝሮ አያውቅም። በሽንቁሮቿና በቀዳዳዎቿ መካከል አንድም ቀን ተችቷት አያውቅም። ይልቁኑ ይሄ ዲያቆን የሚጎድላትን ነገር ሰራላታል። እውነትም ፓትርያርክ ሺኖዳን የሚያክል ታላቅ ሰው ያፈራው መምህር ይሄ ሊቀ ዲያቆናት ሀቢብ ጊዮርጊስ ነበር። ብዙ ወጣት ሰባኪያንን አፈራ። ብዙ መዝሙሮች ተደረሱ። ዛሬ ላይ የግብጽ መጽሐፍት መተርጉም የሆነው ፋዘር ታድሮስ ማላቲ የዮሐንስ ወንጌልን ሲተረጉም እመኖይ ገና የግብጽን በረሃዎች በመነኮሳትን ብለዋለን እስከ ማለት ደረሱ። ምን አለፋችሁ የቁልቁለት ጉዞዋን ገታች። አንገቷን ያቀረቀረችው ቤተክርስቲያን ቀና ቀና ማለት ጀመረች። መታፈርና መከበር ጀመረች። እናም ይህ ሊቀ ዲያቆናት ስራውን ብቻ ሰራ። ነቀፌታን፣ ትችትን፣ የቤተ ክርስቲያንን ሽንቁር ማብዛትን ትቶ ስንዴ ብቻ አበቀለ። እናም ፓትርያርክ ሺኖዳ ይህን ሁሉ ካዩ በኋላ ለሕዝባቸው ኑ አብረን ስንዴ እናብቅል የሚል ጥሪ አቀረቡ። ከእንክርዳዱ ጋር ምን አታገለን? ስንዴ ብናበቅል እንክርዳዱን እንውጠው የለ አሉ። አረሙን ስንነቅል ምን ዕድሜ ያስፈጀን? ስንዴ ብናበቅል አረሙን እንውጠው የለ አሉ። ኑ አብረን ስንዴ እናብቅል። ዛሬ የግብጽ ቤተክርስቲያን በምዕራቡ ዓለም የምዕራባውያንን ቸርቾች የምትገዛ፣ ልጆቿን በስነ ምግባር የምታንጽ፣ ኢአማንያንን ወደ ጎዳዋ የምትወሽቅ አስደናቂ ቤተክርስቲያን ሆነች። ወደኛ እንመለስ። ዛሬ የኢትዮጵያ ቤተክርስቲያን የእናንተን አላውቅም፣ እንደኔ ልጅነት የቁልቁለት ጉዞ ላይ ያለች ይመስላል። ካለነው ይልቅ የሌሉትና የሚወጡት እየበዙ፣ ከቆምነው ይልቅ የወደቅነው እየሰፋ፣ ከታነጽነው ይልቅ ያመጹት እየበዛ፣ ቀና ቀና የሚል ግርማችን እየጠፋ፣ መደመጣችን እየሳሳ፣ ቅዱስ አባታችን ፓትርያርካችን ባለፈው የዘመን መለወጫ በዓል ላይ እንደተናገሩት ሽበታችን አልታፈረም፣ ክህነታችንም አልተከበረም እንዳሉት መደመጣችንና ግርማ ሞገሳችን እየራቀ የአማኞቻችን ቁጥር እየሳሳ ባለበት በዚህ ዘመን እኔም የኢትዮጵያ ቤተክርስቲያንን ልጆች ሳይ
ይሄን ጥሪ ማስተጋባት እፈልጋለሁ። ኑ አብረን ስንዴ እናብቅ። የተወደዳችሁ ኦርቶዶክሳውያን፣ አረሙ በዓለማችን ላይ በፍጥነት እየዛመተ ነው። አማኞች የነበሩ ወደ ዓለማመን ገብተዋል። በተለይ የምዕራቡ ዓለም በእንክርዳዱና በአረሙ ተውጧል። ንገረን ካላችሁኝ ምስራቅ አውሮፓ ብቻ 49%ቱ እግዚአብሔር የለሽ ሆኗል። ንገረኝ ካላችሁኝ ስልጣኔ የገባቸው የሩቅ ምስራቅ አገሮች እግዚአብሔር ምን ያገባዋል ባዮች ሆነዋል። የሰለጠነው ዓለም who is God after all እግዚአብሔር ለመሆኑ ማን ነው? ምን አገባው እስከ ማለት እየደረሱ ነው። ከዚህም አለፍ ብለው God is created in the image of man እግዚአብሔር በሰው ምናብ ውስጥ የተፈጠረ ነው እንጂ እግዚአብሔር ሰውን አልፈጠረም እስከ ማለት ደርሰዋል። በቅርቡ አሜሪካን ውስጥ የታተመ አንድ መጽሐፍ አንብቤ ነበረ። ያስገርማል። የክርስትና ዓለም የሚባለው የምዕራቡ ዓለም ክርስትና በአስገራሚ ጉዳዮች ተወጥሯል። ምን ይላል? ግብረ ሰዶማውያንን የቸርቻችን አባል የምናደርገው እንዴት ነው ብሎ ሙክት ይዟል። ይሄ ብቻ መሰላችሁ? በመጽሐፍ ቅዱስ ላይ ያለውን እግዚአብሔርን ለዚህ ዘመን ወጣት እንዴት ልናስተምረው እንችላለን ብሎ ተጨንቋል እና ሰውን ወደ እግዚአብሔር ከማድረስ ይልቅ እግዚአብሔርን ትንሽ ትንሽ መቀነስ እንደ ዘመኑ ማድረግ ሽቷል። ይሄ ብቻ መሰላችሁ? ኢየሱስ ክርስቶስ ከድንግል ተወልዷል ወይስ አልተወለደም? የዚህ ዘመን ጥያቄ ሆኗል። ብቻ ምን አለፋችሁ 90% ቸርቾቻቸውን መቸርቸብ ጀምረዋል። ዘመናዊነትና ዓለማዊነት አረም እየዋጣቸው በፍጥነት የአምልኮ ቤቶቻቸው የናይት ክለብ መጨፈሪያዎች ሆነዋል። በዓይኔ አይቻለሁ። ያማሩ ካቴድራሎቻቸው የራቁት ቤት የጭፈራ ቤቶች ሆነው ተቀይረዋል። ምን አለፋችሁ አረሙ ውጧቸዋል። እንክርዳዱ ዘፍቋቸዋል። አንዲት በምዕራቡ ዓለም የምትኖር የቤተክርስቲያን ልጅ አንድ ቀን ደወለችልኝ። ጨንቋት ብታማክረኝ። እኔ ማገገሚያ ውስጥ ነው የምሰራው። በጣም ብዙ ወጣቶች ተጨንቀዋል። ማርጀት አይፈልጉም፣ መሞት ነው የሚፈልጉት። ተስፋ ቆርጠዋል። እኔ ደግሞ እነሱን እያየው በጣም እየተጨነኩ ነው። ምን ላድርግ? ስራዬን ልልቀቀው ወይ ምክር እንድሰጣት? እኔ እንደ ሀገር መስሎኝ የእግዚአብሔርን ቃል እየነገርሽ አስማኛቸው ማለት ሰንበት ተማሪ ስለነገረች ዓለመኛ ነው አለች። ስለ ሕያው እግዚአብሔር እየተናገሩ ሰው ማጽናናት በሕግ ክልክል ነው አለች። እግዚአብሔርን መናገር በሕግ ክልክል ሆኗል አለች። ስለዚህ የርኅራኄ ግድያ ግደሉን የሚሉ በጣም በርካቶች ሰልፍ ይዘዋል አለች። ባጭሩ አረሙ ዓለሙን በፍጥነት እየዋጠው ነው። የጸጋ ልብስ ኢየሱስ ክርስቶስን ሊለብሱ የሚገባቸው እርቃናቸውን ወጥተዋል። ከስጋውና ከደሙ ተለይተው ወይንና የስካር መጠጦችን ይዘው ጎዳናዎችን ሞልተዋል። ዕጣኑ ሊሸታቸው የሚገቡ ብዙ ወጣቶች በሲጋራ ታውደዋል። ብቻ ምን አለፋችሁ አረሙ ውጧቸዋል። ወገኖቼ ይህ ምናልባት በዚህ ዘመን ከኛ የራቀ ጥቂት ሊመስላችሁ ይችላል፣ ግን እንዳትሳሳቱ። ይሄ የምዕራቡ ዓለም ፍጥነት ወደኛም ይመጣ ዘንድ መንገዱን ጀምሯል። የድህረ ዘመናዊነትና የድህረ ዓለማዊነት አቀንቃኝ ማክስ ዌበር እንዲህ ይላል። የጥንት አብያተ ክርስቲያናት ዘመኑ ያመጣባቸውን ጣጣ መሸከም ላቃታቸው መጽናኛ ከመሆን ያለፈ ድርሻ የላቸውም ይላል። ወዳጄ መጽናኛ እንድትሆን ነው የሚፈቅዱልህ። ካልበረታ፣ ካልነቃ፣ ካልታገልክ መቅደስ ለመጽናኛነት እንዲቀመጥ ነው የሚፈልጉት።
የጥንት አብያተ ክርስቲያናት ከመጽናኛነት ያለፈ ድርሻ የላቸውም ባዮች ናቸው። በዓላችን ወይ የጥምቀት በዓላችን እያልክ ትዝታ እንዲሆኑብህ ነው የሚፈልጉት። ታሪክ እንድትሆን ነው የሚፈልጉት። ሕያው ሆነ በዓለም ላይ ተጽዕኖ እንድታሳድር አይፈቅዱልም። አረሙ እንዲወጡ ነው የሚፈልጉት። ትዝታ ብቻ እንድንሆን፣ ታሪክ ብቻ እንድንሆን፣ ሙዚየም ብቻ እንድንሆን። ቅድም እንዳልኳችሁ የምዕራብ ቸርቾች ባዷቸውን እንደቆሙት ተከፋፍለው ማደሪያና ኮንዶሚኒየም እንደሆኑት እንደዛ እንድንሆን ነው የሚፈልጉት። የጥንት አብያተ ክርስቲያናት ዘመኑ ያመጣባቸውን ዕጣ መቋቋም ላቃታቸው ከመጽናኛነት ያለፈ ድርሻ የላቸውም ይላል። መጽናኛ ብቻ ለመሆን የመጣችሁት እናንተ ትዝታ መሆን ነው የምትፈልጉት። ይሄ መዝሙራችን እንዲቀጥል፣ ይሄ በዓላችን ለዘመናትና ለትውልዶች እንዲሻገር፣ ይሄ መቅደሳችን እንደተከፈተ፣ ይሄ ዕጣናችን እንዳረገ፣ ይሄ መስቀላችን እንደባረከ፣ ይሄ ቅዳሴያችን እንደተሰማ እስከ ዕልቀተ ዓለም እንዲቀጥል አትፈልጉ። እንግዲህ አውስተ ተነሱና ስንዴን እናብቅላ። ልንለውጠው ከማንችለው እንክርዳድ ጋር መንገላታት ይብቃ። ኑ አብረን ስንዴ እናብቅል ያሉት ለዚህ ነው ወገኖች። እድሜያችን ላይ ከአረም ጋር እየታገል፣ እድሜያችን ከእንክርዳድ ጋር እየታገል ሳይሆን ስንዴ ያበቀል አረሙን እንጠዋለን ነው የሚሉት እሳቸው። ወዳጆቼ 3 ቦታዎችን ብቻ አጠር አድርጌ ጠቅሼ አበቃለሁ። አረሙ በዓለም አቀፍም በኢትዮጵያ ውስጥ የአረሙ ጥልቅ እሳቤ ምን ይመስላችኋል? እውቀት ነው፣ ትምህርት ነው። ዓለሙን ቀስ በቀስ በዝንባሌ የቀየሩት እግዚአብሔርን የሚፈራ እውቀት ከትውልድ ውስጥ በማባረር ነው። የዘላለም አምላክ እንዳይታወቅ በመስራት ነው። ከዛ ይልቅ የዚህን ዓለም ፍልስፍና ዋናው መመሪያ በማድረግ ነው። እግዚአብሔርን የማያውቅ ትውልድ እንዲፈጠር በማድረግ ነው። እግዚአብሔርን ኋለኛ፣ ዓለምንና ፍልስፍናዋን ፊተኛ በማድረግ ነው። እንኳን በምዕራቡ ዓለም በእኛ ሀገር እንኳን ጥቂት ማሳያዎች ልስጣችሁ። በ1872 በእንግሊዝ ሀገር የተዘጋጀው አንድ የፓርላማ ስብሰባ ላይ ማኩሊን ስለሚባል አንድ ሰው ያቀረበውን ምክረ ሀሳብ በአንድ ጥናታዊ ጽሑፍ ሰምቻለሁ። እንዲህ ነበር ያለው ስለ ኢትዮጵያ ሲናገር፣ I don't think that we can conquer this country። ይህችን ሀገር በቀኝ ግዛት እንቆጣጠራለን ብዬ አላስብም። unless we break down the very backbone of this country። የዚህችን ሀገር የጀርባ አጥንት ካልሰበርን በቀር። የዚህች ሀገር የጀርባ አጥንት ምን ይመስላችኋል? አለሱ ሲናገር her spiritual education centers አለ። መንፈሳዊ ትምህርት ቤት ማዕከላቶቿ የአብነት ትምህርት ቤቶቿ ናቸው አለ። እሱን ካልሰበር ይህችን ሀገር መስበር አንችልም አለ። ስለዚህ ቀጥታ ዘመቻው ምን ሆነ? እግዚአብሔርን አትጥሩ፣ ስለሱ አትናገሩ አሉ። ምናልባት ብዙዎቻችን ለዚህ ያልደረስን ይሆናል። ትልልቆቻችን ሲነግሩን ግን ሰምተናል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ እንዳትሉ አሉን አሉ። በዚህ በ60ዎቹና በ70ዎቹ መጀመሪያ እና ምን እንበል ስንላቸው በስመ ሌኒን ወማርክስ ወኤንግልስ በሉ አሉን አሉ። ደንግጠን ክህደት ከሴጣን ሴጣን ወይ እንክድሃለን ስንል እሱንም እንዳትሉ አሉን አሉ። እና ምን እንበል ብለን ጠየቅናቸው አሉ። ክህደት ከኢምፔሪያሊዝም በሉ፣ ኢምፔሪያሊዝም እንክዳለን በሉ። ታላቁን ካቴድራላችንን የሥላሴን ካቴድራል ሳይቀር ሙዚየም እናደርገዋለን አሉ። ሞከሩ። ብቻ ምን አለፋችሁ በትምህርት ርዕዮተ ዓለም አዝናለሁ እስከዛሬ እየተገዳደልን አለ። እግዚአብሔርን የማያውቅ ትውልድ በዩኒቨርሲቲዎቻችን መካከል እንደፈጠሩ እናውቃለን። ምዕመናን፣ የብዙ የጸብ ልዩነቶቻችን የተነከሩት በዩኒቨርሲቲዎቻችን ናቸው። የዘመናት ቁርሾ የወለዱ ሐውልቶች በጥናትና ምርምር ስሞች ቀረቡ።
ብዙ ማለት ይቻላል። ግን ምን ያደርጋል? እስከ ዛሬ ድረስ ደም እየፈሰሰ፣ እስከ ዛሬ ድረስ እንባ እያነባ፣ እስከ ዛሬ ድረስ እግዚአብሔርን የሚፈራ ትውልድ እያጣ እርስ በርስ እየተጫረስን አለን። ከየት መጣ ካላችሁኝ እዛ ውስጥ ካሉት ይሄንን ያገለለ እግዚአብሔርን ያባረረ መንፈሳዊ ትምህርትን መቃብር የሰነቀረ የዓለምን ፍልስፍናና ርዕዮት ኢቮሉሽን ቲዮሪ ያስቀደመ ምንም ሰው በእውነትና በምልአት ነፃ ሊባል የሚችለው ራሱን ከሰው ልጆች ሲያስቀድም ነው የሚል ፍልስፍናን አስተማሯቸው፣ ቅደም አሏቸው። ስለዚህ ኢትዮጵያ ውስጥም ቢሆን የክርስቶስ ባልንጀራ ከአንተ ይልቅ እንዲሻል በትህትና ቁጥር ከሚለው ትምህርት ይልቅ አንተ ቅደም የሚለው ትምህርት በለጠና ይሄው ያልተጣላ ማን አለ? ጥርስ ያልተናከሰ ማን አለ? በድንበር ያልተቆራቆሰ ማን አለ? ደም ያልተፋሰሰ ማን አለ? ለሞት ቀጠሮ ያልያዘ ማን አለ? ይሄው 50 ዓመት ሆነን። ከየት መጣ? ቅድም ካልኳችሁ ፍልስፍና፣ ቅድም ካልኳችሁ ትምህርት ቤቶች ምን ከሚለው ቅደም። ሰው በእውነትና በምልአት ነፃ ሊባል የሚችለው ራሱ ከሰው ልጆች ሲያስቀድም ነው ከሚለው አጓጉል የዓለም ትምህርት እኔ ይበልጥ የዓለም ስራ ሆነ። የጦር መሳሪያ እሽቅድምድም የዓለም ቅኝት ሆነ። ይሄው ጫፍ ላይ እስክትደርስ ድረስ ሆነች። ባልንጀራን ካንተ ይልቅ አስቀድም የሚለው የክርስቶስን ትምህርት ግን ሻረ። ስለዚህ ምን ሆነ? በአስተሳሰብ፣ በትምህርት፣ በእውቀት እንክርዳዱንና አረሙን ሞሉት። ስንዴዎች ዝቅ ዝቅ አሉ። ምዕመናን፣ ይህን የምነግራችሁ ዝም ብዬ መቀባጠር ፈልጌ አይደለም። አንድ ኢትዮጵያዊ ፕሮፌሰር እንዲህ ብሏል። ኢትዮጵያ ከቀኝ ገዢዎች ጋር የተደረገውን ትግል በጦር ሜዳ ድል አድርጋለች። ወጣቶቿ የምዕራባውያን ሚኒስትር የበለጠ ማወቅ የሚጠበቅባቸው በዘመናዊ ትምህርት ቤት ውስጥ ግን ድል ተደርጋለች ይላል። አበቃ። ምናልባት የምናገረው ለአንዳንዶች ላይ ረዳችሁ ይችላል፣ ግን እውነት ነው። ተሸንፈናል። አረሙ ጦናል። አረሙን ተከታዮች ብቻ ሆነናል። መሪዎች መሆን አቅቶናል። ወዳጄ ይሄ ቅድም ያልኳችሁ ድህረ ዘመናዊነትና ድህረ ዓለማዊነት አስተሳሰብ ሃይማኖት ፊተኛ መሆን ይበቃዋል። እግዚአብሔር ምድራችንን እስከ መቼ እየመራ ይቆያል? የሃይማኖት ተጽዕኖ በሰው ልጆች ላይ ይበቃል ብሎ ነው የተነሳው። ስለዚህ እንዳጠቃላይ አፍረናል። እንደኛም ሀገር ተጎድተናል። ወዳጆቼ እናም ስንዴ ማብቀል ሲያንሰን ነው። እንክርዳድና አረም ላለመሆን መታገል ብቻ አይደለም የሚያስፈልገን። በዚህ ዘመን ስንዴ ለማብቀል መታገል ነው። ምዕመናን፣ እውነት እንነጋገር ከተባለ በዚህ ዘመን ሌብነት ተወድሶ ታማኝነት ኮሶ የምናየው ምን ስለሆነ ነው ካላችሁኝ፣ አረም ስለበዛ ነው። ሙሰኛው የገባው ታማኙ ያልገባው የሚባለው ምን ስለሆነ ነው? አረምና እንክርዳድ ስለበዛ ነው። የተወደዳችሁ ክርስቲያኖች፣ በፈሪሃ እግዚአብሔር የሚኖረው ኋላ ቀር ደግሞ ያኛው ተቃራኒው ተራማጅ ንጽሕና በርኩሰት ፊት አፍሯል። ድንግልና በዘማዊነት ፊት ተሳቋል። ነገር ተቀይሯል። ይሄ እንዲያመጣው ቅድም ያልኳችሁ መንፈሳዊ ትምህርት ቤቶቿን ብንሰብር፣ እነሱን ብናደክም አበቃ። እውነት ነው። ሳናውቀው ስስ ብልታችን ተመቷል። ይሄው መደመጣችንን አጥተናል። ልጆቻችንን ማዳን እንኳን አልቻልንም። ካህናቶቻችን እንኳን መታደግ አልቻልንም። ችግሩ እኛም ቤት ገብቷል። የማያውቅ ሰው ለሚከፈትበት ጥቃት ዝግጁነት አይኖረውም። እንደውም ባለማወቅ ተባባሪ ይሆናል። ይሄ ትውልድ ባለማወቅ ተባባሪ የሆነ ጥፋቱን እያስቀደመ ነው ያለው። ይልቁኑ አብረን ስንዴ እናብቅል። ምን በማድረግ እግዚአብሔርን የሚያውቅ ትውልድ እንፍጠር። የሚያስተምር በማስተማሩ ይትጋ፣ የሚዘምር በመዝመሩ ይትጋ፣ የሚመክር በመምከሩ ይትጋ፣ የሚቀድስ በመቀደሱ ይትጋ፣
የሚናዝዝ በመናዘዙ ይትጋ፣ ህዝብ ይታደጋ። የስልጠና ማዕከላት መልካም የሆኑ እግዚአብሔርንም የሚያውቁ ዓለማዊውንም ትምህርት የሚረዱ እኛ ራሳችን ለልጆቻችን ትምህርት ቤት እንክፈታ። በጣም ይደንቃቸዋል። ክሌር ቻምበር የተባለ አንድ ሰው እንዲህ ይላል፣ መጻኢውን ዓለም ለመቆጣጠር ውጊያው መሆን ያለበት ከህዝብ ትምህርት ቤቶች ነው ይላል። በሞት የስሙኝ መጻኢውን ዘመን የምንቆጣጠረው ውጊያውን የህዝብ ትምህርት ቤቶች ውስጥ ህፃናት ላይ ያደረግን እንደሆነ ነው ይላል። መማሪያ ክፍል መሆን ያለበት የመጋጫ መድረክ ነው ይላል። የድሮና የአዲሱ መጋጫ መድረክ ነው ይላል። የድሮ የሚለው ምን እንደሆነ ታውቃላችሁ? እየበሰበሰ ያለው የክርስትና ሬሳ ከክፋቶቹና ከመከራዎች ጋር ከአዲሱ የሰብአዊነት እምነት ጋር እናጋጨዋለን ይላል። ለአዲሱ ዓለም ስርዓት ሉሲፈርን ለሚያነግስበት ስርዓት መጋጫ መድረክ የህፃናት ትምህርት ቤት ነው ይላል። ታዲያ ህፃናቶችን ካላዳንክ ምን ስም እንዲያበቀልክ ይባላል? አንተ ጌም እየሰጠ ፊልም እየከፈተ ኳስ እንዲያው እያደረግ ከእግዚአብሔር ቤት ከሰንበት ትምህርት ቤት እያላክ ሳታስተምራቸው ሜዳ ላይ ብቻ በትንሃቸው አረም እንዲወጣቸው ታደርጋለህ። ኑ አብረን ስንዴ እናብቅል፣ እግዚአብሔርን የምታውቅ ትውልድ እንፍጠር። ትናንት አርፍደናል፣ ዛሬ ግን መዘግየት የለብንም። ፋዘር ጆሲ ህንዳዊው ምሁር እንደተናገረው ወጣቶች የሌላት ቤተክርስቲያን አትቀጥልም። ይህንን ያለው ትውልድ ላይ ካልሰርናን አንቀጥልም። ኑ አብረን ስንዴ እናብቅል። ከሁሉ በላይ የሚበልጥ እውቀት እዚህ ቤት አለ። እግዚአብሔርን ማወቅ ይበልጣል። ከሶሎሞን የሚበልጥ ከዚህ አለ። ከዮናስ የሚበልጥ ከዚህ አለ። ቀርነ ቅብን ከያዘው ከሳሙኤል የሚበልጥ ከዚህ አለ። ከፈላስፎች እውቀት የሚበልጥ ከዚህ አለ። ስለ ፊዚክስ ማጥናት ጥሩ ነው። ቡያንት ፎርስን ዲስፕሌስመንትን አጥና ጥሩ ነው። እኔ ግን የሚበልጥ እውቀት እሰጥሃለሁ። እሱ ምንድን ነው? ውሃ ውስጥ ብትገባ ትሰምጣለህ ከሚል ከፊዚክስ እውቀት በላይ እግዚአብሔርን ማመን በክርስቶስ መደገፍ ውሃ ላይ ያራምድሃል እልሃለሁ። ከዚህ የሚበልጥ እውቀት ከየት ታገኛለህ? ስለ ፎቶሲንተሲስና ስለ ምናምን ባዮሎጂ ሊነግር ይችላል። እሰይ ጥሩ ነው ይሁን። እኔ ዱላ በትር ሲሰጠው 3 ዓመት ተንከባክቦ ፍሬ ያፈራውን ዮሐንስ ሐጺሩን እነግርሃለሁ። ስለ መንኮራኩርና ስለ ፀሐይ ተመራመር። እሰይ ችግር የለም ግድ የለም። እኔ ግን የሚበልጠውን እውቀት እነግርሃለሁ። ወይ እንደ ኢያሱ ፀሐይን ታዘገያለህ፣ ወይ እንደ አባ ዜና ማርቆስ ፀሐይን ትገዝታለህ። አንተ ክርስቲያን ነህ። አንተን ማወቅ የላከውን ማወቅ ይህች የዘላለም ሕይወት ናት እንዳለው የዘላለም ሕይወት የሚሰጥ እውቀት እዚህ ቤት አለ። ፉከራ አይደለም። ታዲያ እንዴት ባርም ትዋጣለህ? ናስ እንዴት ናብቅ አግዙ። ገንዘብ ያላችሁ በገንዘባችሁ፣ ጸሎት ያላችሁ በጸሎታችሁ፣ ፈቃድ ያላችሁ በፈቃዳችሁ፣ ጉልበት ያላችሁ በጉልበታችሁ፣ ልብ ያላችሁ በልባችሁ፣ እውቀት ያላችሁ በእውቀታችሁ ኑ አብረን ስንዴ እናብቅ። የካህናት ማሰልጠኛዎች፣ የህፃናት ትምህርት ቤቶች፣ ወጣቶችን የምናሰለጥንባቸው ኮሌጆች፣ በጎ መሪዎች የምናፈራባቸውን የሊደርሺፕ ማዕከላት፣ ምርጥ መነኮሳት የሚወጡበት ገዳማት እንፍጠርላቸዋል። 4 ኪሎን የሚሞሉ አይደለም፣ መንግስተ ሰማያትን የሚሞሉ በረሃውን የሚያጭቁ ቤተ ክርስቲያንን ተሸክመው ይህንን ዘመን የሚያሻግሩ ሰው ጸጥ ብለን እንስራ። ልንለውጠው ከማንችለው አረም ጋር ለምን እንታገላለን? ጊዜ አባከንን፣ ተስፋ ቆረጥን፣ አንዳንዶቻችን ደቀምን። አብረን ስንዴ እናብቅ። የጮኩባችሁ ከሆነ ይቅርታ። ይህን ህዝብ ካገኘው ግን ይህን ሳልናገር ለምን ይሄዳል? ማታ ብሞትስ ነገ ባላገኛችሁስ? ኑ አብረን ስንዴ እናብቅ። ኑ አብረን ስንዴ እናብቅ። ሌላ የስንዴ ማብቂያ ቦታ ልንገራችሁ። እየተረዳችሁኝ እንደሆነ አስባለሁ። ብጮህባችሁ
መቼም ፈርዶባቸዋል እንደኔ አይነቱን ፎካራ። ኤሪክ ቤሊስ የተባለች የ18ኛው መቶ ክፍለ ዘመን አንዲት የጨለማው ቡድን ሴት እንዲህ አለች። መጽሐፏ ላይ ነው ያነበብኩት። የክርስትና እምነት በዋናነት ከትውልድ ወደ ትውልድ የሚተላለፈው በቤተሰብ በኩል ነው። ስለዚህ አለች የቀድሞውን ክርስትና ለማጥፋት በዋናነት ምንጭ የሆነውን ቤተሰብን ማጥቃት አለብን አለች። ልድገመው። የክርስትና እምነት ከትውልድ ወደ ትውልድ የሚተላለፈው በቤተሰብ በኩል ነውና የጥንቱን ክርስትና ለማጥፋት አሁን ያለውን ኦርቶዶክሳዊ ቤተሰብ ማጥቃት፣ ቤተሰብን ማጥቃት አለብን አለች። እውነት ነው። ሴታዊነት፣ ፌሚኒስት ርዕዮተ ዓለም በሉት፣ ግብረ ሰዶማዊነት በሉት፣ ትራንስጀንደር፣ አክጀንደር፣ ጾታ መቀየር በሉት፣ መረን የወጣ ህይወት በሉት፣ ይሄንን ክርስትና ማጥቃት ነው ዓላማው። ረድኤተ እግዚአብሔርን ከምድራችን ማቆራረጥ ነው ዓላማው። አረም መትከል ነው ዓላማው። አረም ነው። ታዲያ ስንዴ አናበቅልም? ከአረሙ ጋር እየታገልን ልንከርም ነው። ስንዴው ምንድን ነው? ጋብቻ ጽድቅ ዓላማ እንዳለው የተረዱ ወጣቶችን እናብቅላ። ሲያገቡ እጮኛ ሲይዙ ጽድቅ እንደሚፈጽሙ የሚያምኑ ወጣቶችን እናብቅላ። ጋብቻን የማይጠሉ ይሄ መንደር ውስጥ እንደሚባለው ሚስት የሚለው ሲተረጉሙ ሚጥሚጣ ስትልስ ትኖራለህ እንደሚሉት አይደለም፣ ሚሪንዳ ስትጠጣ ትኖራለህ የሚሉ ወጣቶችን እናምረጥ። ጽድቅ እንደሆነ የሚያስ መጋባት በሁሉ ዘንድ ክቡር፣ መኝታው ንጹህ እንደሆነ የሚያምኑ ባል የማይጠሉ ሚስት የማይጠሉ የሶስተኛው ዓለም ጦርነት በሴትና በወንድ መካከል በባልና በሚስት መካከል ይሆናል ብለው የማይተነብዩ ንጹህ ወጣቶችን እናምረጥ። ጋብቻን የሚያከብሩ የእግዚአብሔርን ጸጋ የሚጠብቁ ትዳር እግዚአብሔር ጸጋ እንደሆነ የሚያስቡ የተባበሩት መንግስታት ሳይሆን መንፈስ ቅዱስ የሚመራቸው። ይህን የምለው ወድጄ አይደለም። ጥቅሙን ሊያስቀር ጽድቅን ዓላማ አድርጎ የሚፈጸመውን ጋብቻ ጥቅሙን ሊያስቀር የሚችል ፈተናን የሚታገሱ ስንዴዎችን እናብቅላ። ማይቶተው ማይኮራረፉ ጀርባ ማይሰባጡ እቺ ዶሮ እየችኝ ማይሉ በትንሽ ነገር ትዳራቸውን ማይበትሉ ትልቅ ነገር ቢመጣ የሚሻገሩ ስንዴዎችን እናብቅላ። ጥቅሙን ሊያስቀር የሚችል ፈተናን የሚታገሱ ስንዴዎችን እናምርታ። ኪዳናቸውን የሚያስቡ ስንዴዎችን እናብቅላ። አንዳቸው ለአንዳቸው የሚኖሩ ስንዴዎችን እናብቅላ። አንዳቸው ለአንዳቸው ወደብ እንጂ ወጀብ የማይሆኑ ስንዴዎችን እናብቅላ። ትዳራቸውን የሀሳብ መስጫ የማያደርጉ ስንዴዎችን እናብቅላ። ስለ ቬሎ ልብሳቸው ሳይሆን ስለ ጸጋ ልብስ ስለ ኢየሱስ ክርስቶስ የሚያስቡ የሚጨነቁ ስንዴዎችን እናብቅላ። መደባበቅን በግልጽነት የሚተኩ ስንዴዎችን እናብቅላ። የፈረሰ ቤተሰብ እንዳይኖር የሚተጉ ስንዴዎችን እናብቅላ። የተጎሳቆሉ ባለትዳሮች እንዳይኖሩ የሚተጉ ስንዴዎችን እናብቅላ። መረን የወጣ የኃጢአት ግንኙነት እንዳይኖር ራሳቸውን የሚጠብቁ ንጹሐንን እናብቅላ። እናስተምራ፣ እንታገላ። ኑ አብረን ስንዴ እናብቅል። ኑ አብረን ስንዴ እናብቅል። ኑ አብረን ስንዴ እናብቅል። ትኩረት ለልጆቻቸው የሚሰጡ በወላጆችና በልጆች መካከል ያለውን ተግባቦት በተለያየ መንገድ ሊሰሩ የተዘጋጀውን ይህንን ዓለም የሚገቱ ጉዳያቸው ቤተሰባቸው የሆነ ስንዴዎችን እናብቅል። ለቤተሰቡ ማያስብ ሰው ሃይማኖቱን ከካደ ይልቅ የከፋ ነው ይላል። ቤተሰባቸውን የሚያስቀድሙ ስንዴዎችን እናብቅል። የአዲስ አበባ ያለው ባለጸጋ የተናገረው ሁሌ ይመስለኛል። እኔ ፎቄን ገንብቼ ስጨርስ ልጆች የፈርሰው ጠበቁ አለ። የፈረሱ ልጆች የተገነቡ ህንፃዎች ምን ያደርግልናል? ጃኩዚ ያላቸው ግን የሚቀዘቅዙ ቤቶች፣ ቀዝቃዛ ቤቱ ነዝናዛ ሚስቱ ለምን ይሄዳል ከሰው ለቅሶ ለቅሶ እያለ ቤቱ የሚባሉ ለቅሶ ቤቶች፣ ብዙ ሀብት ያላቸው ጥቂት ፍቅር የሌላቸው፣ አምራ ገብታ ማዲያት ይዛ ምትወጣ
እንደ መኪና ጎማ ሚስት የሚቀያየሩ ገንዘባቸው ሲጨምር ሚስት የሚጨምሩ የለቅሶ ቤትና የሰርግ ቤት ሚስት የሚያፈሩ አረሞችን ሳይሆን ስንዴዎችን የሚያውቁ ታማኞችን የሚያውቁ ለጽድቅ የሚዘጋጁ ታማኞችን የሚያውቁ ልጆቻቸው ላይ ቤታቸው ላይ ቢራዎቻቸው ላይ አይደለም፣ ልጆቻቸው ላይ ኳሶቻቸው ላይ አይደለም፣ ፕሪሚየር ሊጋቸው ላይ አይደለም፣ ልጆቻቸው ላይ ሽቀላቸው ላይ አይደለም፣ ሚስታቸው ላይ ባላቸው ላይ ኢንቨስት የሚያደርጉ ተከታታይ ልብ አንጠልጣይ ፊልማቸው ላይ አይደለም፣ ህይወታቸው ሚስታቸውን ደስ ማሰኘት ምንም ሊቀይሩ የማይችሉትን የፖለቲካ ቻናል እየቀያየሩ የሚያመሹት ላይ አይደለም፣ የሚስታቸውን ስሜት የሚረዱት የባላቸውን ሀሳብ የሚቀበሉት እነሱን ስንዴዎችና ቅላ ቢያንስ ስንዴ ሆና ቤታችን ስንገባ አይናችንን እንግለጣ። እመኑኝ ይሄን ካላደረግን የቀድሞውን ክርስትና ለማጥፋት አሁን ያለውን ቤተሰብ ማጥቃት ዘመቻ እኮ ነው ያለው። አልገባችሁ ብቻ IPPF የሚባል አንድ ትልቅ ተቋም አለ። ህፃናትን ከ11ኛ ክፍል ከ11 ዓመት ወይም 5ኛ ክፍል ተማሪዎች ጀምሮ ይቅርታ አድርጉልኝ ለቋንቋዬ እንዴት አድርገው ሩካቤ እንደሚፈጽሙ የትምህርት ካሪኩለም ውስጥ ካልገባ ብለው ነው የሚታገሉ። ሀውቱ ማኗል ገብቷችኋል? ሀሳቤ ለመድረኩ ስለማይመጥን ነው እንጂ ብናገረው ደስ ባለኝ። አንተ ጠፈር ተመራማሪ አስመስለህ ትልከዋለህ። ልጆችን አድርገው ይልኩልሃል። አንተ ቤተክርስቲያን አትልከው፣ ያቆራርጡሃል፣ ትውልድ ያሳጡሃል፣ ቤተሰብን ያመክኑሃል። ቀለል ያለ ጋብቻ ነው የምፈልገው ትላለች። ፈላስፎቹ ኮሃቢቴሽን ይልታል። ሽማግሌ አልፈልግም፣ ቄስ አልፈልግም፣ ቁርባን አልፈልግም፣ ካሜራ አልፈልግም፣ እኔ ዝም ብዬ ፌስታሌን ይዤ ጥልቅ ነው ምለው ትላለች። ቀለል ያለ ትለዋለች እሷ። እውነቷን ይመስላችኋል? 3 ቀን ታየውና ባሏ ከሻከራት ፌስታሏን ይዛ ጥልቅ እንዳለች ፌስታሏን ይዛ ውልቅ ነው። ምን አደከማት? ይሄ ማግባት አይደለም፣ ለመውጣት የሚደረግ መግባት ብየዋለሁ እኔ። ኤግዚት ስትራቴጂ ነው። ሽማግሌ ካለ ቁርባን ካለ ቄስ ካለ ትንሽ ኮሰኩሳላ ጥሎ መውጣት። ፌስታሏን ይዛ ጥልቅ ወዳጄ እንዳትበላ እንደሱ አይደል። ስንዴውን ስንዴ አብቅል። ክርስትና እንዲቀጥል ሃይማኖት እንዲሰፋ ስራ አትጨነቅ። እግዚአብሔር ቸር ነው። የዕለት ጉርስ የዓመት ልብስ ካለኝ ይበቃኛል። መኖሪያ የዘላለም አምላክ ነው ወዳጄ። አካውንትህና የኪስ ሙላት አይደለም፣ የልብ ስፋትና መታመን ነው። ሶስተኛና የመጨረሻው 1 ደቂቃ ተጠቅሜ ያበቃል። 6 ደቂቃ ቫቶ ስጃለሁ። ሶስተኛው የተወደዳችሁ ክርስቲያኖች፣ እነዚህ ካህናት ከሌሉ በቀር ምስጢራተ ቤተክርስቲያንን መቀበር አይቻልም፣ መጠመቅ አይቻልም፣ መቆረብ አይቻልም። እነዚህ ዲያቆናት ካህናት ከሌሉ በቀር የመንግስተ ሰማያትን በር ማግኘት አይቻልም። ስለዚህ ይህ ትውልድ ምን ያደርጋል? ጳጳሳትን ካህናትን በመነቃቀፍ መጠላላት ላይ እንድንደርስ ያደርጋል። የተወደዳችሁ ክርስቲያኖች፣ ቅዱስ ዮሐንስ አፈወርቅ እግዚአብሔር በካህኑ አማካኝነት ምንም ነገር ካልሰራ እናንተ ምንም አይነት ማስተሰሪያ የላችሁም ይላል። ካህን ህይወታችን፣ ቄስ ህይወታችን፣ በእጁ እንቆርባለን፣ መንግስተ ሰማያት እንገባለን። በእጁ እንባረካለን፣ የጽድቅ ህይወትን ገንዘብ እናደርጋለን። እግዚአብሔር በካህኑ አማካኝነት ኪዳን ገብቶልናል። እስከ ዓለም ፍጻሜ አልለያችሁም ብሏል በምስጢረ ክህነት። እና ወዳጆቼ ሶስተኛው ስንዴ የምናበቅለው እዚህ ቦታ ነው። ምን አድርገን? አግዟቸው፣ እርዷቸው። መጽሐፍ ቅዱስ የእግዚአብሔር ቃል የነገሯችሁን ዋኖቻችሁን አስቡ ይላል። ቄስ መሆንን እንዳይጠላ የትውልድ ደግሞ አሉ። የእግዚአብሔርን መቅደስ የሚከፍት ሰው እንዳናጣ። እኛ እያማረብን እነሱ እየጎሰቆሉ፣ እኛ እየገለብን እነሱ እየከሱ፣ እኛ እየሳቅን እነሱ እየተሳቀቁ የሚቀጥልበት ሁኔታ መፈጠር የለበትም። ገንዘብ ሰጡን አልሰጡን፣ ሙዳየ ምጽዋት ሞላ አልሞላ ምን ያስጨንቃል? ነገ ጥሎ ሊሄድ እናንተ መማሪያ ቅቷል። ስንቱን የሸመደደው ሊቅ እኔ እናንተ አጥንተ አጢራራ አውጥተ እሱ በቃሉ ልሽ ያጥተው መስዋዕት መንፈሳዊ ነገርን የዘራንላችሁ ከእናንተ ስጋዊ ነገር ብናች ብርቅ ነው እንደ ይላል ቅዱስ ጳውሎስ።
ስጋው ደግሞ የሰጠህ ጤፍ ብትቆርስለት ብርቅ ነው። መንግሥተ ሰማያትን ለሚያስገባ ካህን ኮንዶሚኒየም ቤት ብትገዛለት በኪራይ ከሚንገላታ ብርቅ ነው። ዲያቆኑ የሚያገባበት ምንም ሀብትና ንብረት አጥቶ ሲንገላታ ከምታየው ሰብሰብ ብለህ ብትድረው አትጸድቅ። ይቅርታ እየተቆጧችሁ እንደሆነ ይገባኛል። ምን ላድርግ ወድጄ አይደለም። ያው እንደሚነገረኝ ነው። መሐንዲስ ነው። አንድ ህንፃ እየሰራው አለ። ቄስ ነው። እሱም ሰንበት ተማሪ ቄስ ነው። አንድ ቀን ምን አደረኩ አለ፣ ምሳ ልጋብዛቸው እስኪ ሰራተኞችን ብዬ አለ። ምሳ ልጋብዛቸው ሄድኩ አለ እና በእኔ ቤት እኔ ብቻ ነኝ ቄስ፣ መባረክ ያለብኝ እኔ ነኝ ብዬ ምግቡ እንደቀረበ ሰራተኞቹም ቄስ መሆኑን አያውቁ። አይ በቃ ልባርክ ብዬ ስላለ ከሚሰሩት ከሚያሮኩት ሰዎች አንዱ ቄስ ተነስና ባርክ ሲሉት ሲሚንቶ ተርመጥምጦ መስቀሉን አወጣ። ባይ የፈሰሰ ምግቡን በላሁት አለ። የዚህ ሰው ቦታ ሰው መስሪያ ነበረ፣ ዛሬ ግን ህንፃ ይሰራል ብዬ እያዘብኩ ይልቋል። ነገሩ ተገላብጧል። ስለዚህ ምን እናድርግ? እጆቻቸውን እናበርታ፣ እንደግፋቸው። በሽንቁራቸው መካከል እንደግፋቸው። ልጆቻቸውን ቱቶሪያል እናስተምራቸው። ሚስቶቻቸውን እንደግፍላቸው። አቅማቸውን እናሳድግላቸው። እነሱ ሲኖሩ ተረጋግተው ሲያገለግሉ ቤተክርስቲያን ትደምቃለች። ሙሴ እጆቹን ይዘረጋል፣ ኢያሱ በምድር ይዋጋል። የሙሴ እጆች ከባዶች ነበሩና አወረደ። እስራኤል ተሸነፉ፣ አማሌቅ አሸነፉ። እንደምንም ብሎ ሙሴ ዘረጋ፣ እስራኤል አሸነፉ፣ አማሌቅ ተሸነፉ። እንደገና ወረደ፣ እጆቹ ከባዶች ነበሩና። ይህን የተረዱ አሮንና ሆር አንዱ በቀኝ አንዱ በግራ የሙሴን እጆች ደግፈው ዋሉ ይላል። ያን ጊዜ እስራኤል አሸነፉ፣ ሙሴን ደግፈው ስለዋሉ። ስለኔና ስለእናንተ የሚጸልዩትን ልጆቻቸውን ደግፉ። ስለኔና ስለእናንተ የሚያለቅሱትን ገዳማትን ደግፋቸው። ስለኔና ስለእናንተ ሌሊቱን ሙሉ ስናንኮራፋ ማህሌት የሚቆሙትን ጉልበታቸውን እናጽናላቸው፣ እጆቻቸውን እናበርታላቸው፣ በጎደሏቸው እንሙላላቸው። እነሱ ሲኖሩ ቤተክርስቲያን ትቀጥላለች። ልጆቻችሁን ካህናት አድርጉ። ጧፍ ዕጣን መስጠት ብቻ አይደለም፣ ልጅ መስጠትም ልመዱ። መቅደስ የሚከፍቱ ሙጃ ሳይሆን ዕጣን የሚሸጥ መቅደሳችን እንዲበዛ ልጆቻችን ማህሌቱን ይሙሉት። የምዕራቡ ዓለም በጣም ይገርማል። ልጆቻቸውን መቅደስ ውስጥ ሞልተው ማህሌት ቦታ እየጠበባቸው በሕፃናት ተሞልቶ አድርጉት። ኑ አብረን ይህንንም ወንድማችንን እርዱታ፣ አግዙታ። እሱ ነው ማለት እንፈልግ። አግዙ። ምንም ለምን አያስፈልግ። የእግዚአብሔር ቃል እንደዚህ ነው የሚለው። አግዟቸው፣ እርዷቸው፣ ደግፏቸው የሚል አራታት ቀና እንዲል ማድረግ፣ እንዲበረቱ ማድረግ፣ መንፈሳዊነትን እንዳይጠፉት ያ ሰውዬ እንዳደረገው አሉ። ልጆቹን አስተዋወቃሉ። በድሮ ዘመን ነው፣ አሁን አይደለም። ይሄ ከሳንፎርድ ዩኒቨርሲቲ በዚህ የተመረቀ ነው፣ ይሄ ከየና ዩኒቨርሲቲ በዚህ የተመረቀ ነው፣ ይሄ ከሃርቫርድ ዩኒቨርሲቲ በዚህ የተመረቀ ነው አለና የመጨረሻውን ልጅ ረሳው። በቃ እነዚህና ወይ ረሱቸው። አንድማ ልጅ ያለ ተበላሽብኝ፣ ዲያቆን ሆነብኝ አሉ። ድሮ ነው እናቴ። ይሄ ትውልድ መቀየር አለበት። ዲያቆን ፕሮፌሰርና ሳይንቲስት ማፍራት አለበት። ኑ አብረን አንድ ነገር አንብቤላችሁ ብቻ ልውረድ። ይቅርታ መምህራችን 30 ደቂቃ ሰጥተው 40 ደቂቃ ላይ ይማላቁ ሞራል ይዙ። ጳውሎስ ቬርጊዝ የሚባል አንድ ኦርቶዶክሳዊ እንዲህ ይላል። ዓለሙ በአዲስ ማህበራዊ ውቅር ውስጥ ባለበት ሁኔታ እግዚአብሔር እኛን ኦርቶዶክሳውያን አስቀምጦናልና በሚያቀርቡልን አዳዲስ ጥያቄዎች መሰረት ርስተ ክርስትናችንን እንደገና ልናቀናው፣ እንደገና ልንተረጉሙ፣ እንደገና ልንኖረው ይገባናል። ዓለም አዲስ ውቅር ውስጥ ናት። ኦርቶዶክሳዊነት እንደገና እንዲያብብ እንዲህ አይነት መዝሙራት፣ ልዩ ትምህርቶች፣ አስገራሚ ስብከቶች፣ ሰውን የሚያነጹ ምክሮች፣ ትጉህ አገልጋዮች ያስፈልጉናል። ኑ አብረን ስንዴ ለመሆን ይርዳል። ቢያንስ ስንዴ ማብቀል ቢያቅተን እንኳን አረምና እንክርዳድ እንዳንሆን እግዚአብሔር ይጠብቅ። ጎርጎርዮስ ካለ የሸዋ ሊቀ ጳጳስ እዚህ ዝዋይ ያለውን ሰምታችኋል። ቤተክርስቲያናችሁን አወቋት፣ ቤተክርስቲያናችሁን አገልግሏት፣ ቤተክርስቲያናችሁን ጠብቋት። ቢያንስ ይህን ማድረግ ካልቻላችሁ ግን ጠላት አትሆኑባት፣ እንክርዳድ አትሆኑባት፣ አረም አትሆኑባት።
ኑ አብረን ምን እናድርግ? ይቆያል።